listen ዓለም ላይ ባለች ቤተክርስቲያን አሁን እየተካሄደ ያለው ይሄ ነው። እስቲ ምላስ እኔ ክርስቶስ ነኝ አይልህም። ያቃላ ያስለምዳል፣ ቀስ እያደረገ ያስለምዳል፣ ሐሰትን ያስለምዳል፣ በሐሰት መኖርን ያስለምዳል፣ ከሐሰት ጋር መገልሞትን ያስለምዳን፣ ሐሰትን ከፍ አድርጎ በአደባባይ ማውለብለብን። ሲመጣ ያንን ነው የሚያደርገው። ጌታው ሲመጣ በአደባባይ ያውለበልባል ሐሰትን እውነትን አውርዶ። ስለዚህ አሁን ልጆቹ ምን ያደርጋሉ? ቀስ እያደረጉ ያስለምዱናል። ሐሰት ሲሰራ ምንም በቃ እንዳይሰማን። ድሮ የሐሰት ትንቢት የሰማችሁበት ቀን ትዝ ይላችኋል? የደነገጣችሁት አደነጋገጥ ጸልዮላት እኮ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትነሻለሽ፣ በሁለት ቀን ውስጥ ይልሻል፣ በቃ መድኃኒትሽን ጣይ ምናምን ብሏት የመጀመሪያውን ስንሰማ ዜን በሁለተኛው ቀን ሞተች፣ ተቀበረች። ጉድ 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 ስንል የነበርን ሰዎች አሁን ህዝብ ቢያልቅም just we're okay with it። አያስደነግጠንም። ያስለመደን ነው።